ሰደብ ያየኝ እኔ መሲሁን ልሰድብ፣ ክርስቶስን ልሰድብ፣ ገብርኤልን ልሰድብ፣ ማርያምን ልሰድብ፣ ብሰድባቸው ከእስልምና እወጣለሁ እኮ ታውቃለህ። የትኛውን አካል ልሰድብ? አብርሃምን ልሰድብ፣ ይስሐቅን ልሰድብ፣ ያዕቆብን ልሰድብ፣ የነቢያትን አምላክ ልሰድብ? አላደርገውም። ይልቁንስ በእነዚህ ላይ መጽሐፉ የዋሸባቸውንና የሌለ ትምህርት በእነዚህ ላይ የተናገረውን አጠራለሁኝ። እንዳው የነቢያትን መንገድ አጥርቼ ለትውልድ አሳያለሁ። እና አብርሃም እና ይስሐቅ እና ያዕቆብ እና ዮሴፍ ጻድቅ ናቸው ብዬ ነው የማስተምረው። ያለ አንድ ያለ ክርስቶስ ደም አልዳኑም። እነዚህ ቆጥራቸው ባለፈው ሰው ነው የምታመልኩ ብለናል። አሁን እሱ ትክክል ብያለሁ። መጽሐፍ ቅዱስ ስለሚል ማስረጃ ላሳይ። አሚኖ ለምን አወረድከው? ምን ናቸው ነው አግኝቶች እንዴ? ለምን ታርዳላችሁ? እኔ እያናገርኩት አይደል እንዴ? ባለፈው ለዚህ ነው አድሚኖች ሁላችሁንም ያነሳኋቸው። እያወሩ ልጆች እዚህ ጋር እንትን ትላላችሁ። ያላውጣና አካዳሚነት ተባረኩ ነው የምንለው ለተሳዳቢዎች። ተባረኩ፣ ቀጥሉበት። እንኳን ነገራችሁልን ስለምና መስማት የማይፈልገውን ህዝብ ይነግሩልናል። እኛ ጋር ይመጣሉ። ገብቷቸዋል አይደል? ከዛ ይጠይቃሉ፣ ይረዳሉ። ሂዱበት፣ እንሄድበታለን።